ሰላም ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት በባለፈው ክፍል 4 የተማርነውን በሲሙሌሽን ላብ በተግባር እየሰራን እንመለከታለን ማለት ነው። የባለፈውን ቪዲዮ ያላያችሁ ልጆች ቪዲዮውን እዚህ ጋር አስቀምጥላችኋለሁ፣ እሱን መጀመሪያ ተመልከቱት ማለት ነው። በዛ ቪዲዮም የዳሰስነው ስለ ኔትወርክ ኢንተርፌስ እና ኬብሎች ነው ያወራነው። በኬብል ዙሪያ ስንመለከት ስለ ኮፐር ዩቲፒ ኬብል ላይ ስትሬስሩ እና ክሮስኦቨር የሚባሉ ኬብሎች እንዳሉና በፋይበር ኬብል ደግሞ መልቲሞድ እና ሲንግል ሞድ የሚባሉ ፋይበሮች እንዳሉ ተመልክተናል። እነዛን ኬብሎች በመጠቀም ዲቫይሶች እንዴት እርስ በርስ ኮኔክት ማድረግ እንደምንችል ነው የምንመለከተው በዛሬው ላባችን ማለት ነው። ይሄኛውን ላብ ለመስራት ሲስኮ ፓኬት ሬሰር ያስፈልጋቸዋል። ሲስኮ ፓኬት ሬሰር ካላወረዳችሁ አፕሊኬሽኑ ማለት ነው ከዚህ በፊት ለሱም ቪዲዮ ሰርቻለሁ። ይሄኛውን ቪዲዮ እሱን ተመልክታችሁ ፓኬት ሬሰራችሁን አውርዱ ማለት ነው። ተከታታይ ላቦች ስለምንሰራ የግድ ያስፈልገናል ማለት ነው። እሱን ካወረዳችሁ በኋላ የዛሬውን ላብ መስራት እንችላለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ እየጠየቅኩ እንዲሁም ቪዲዮውን ላይክ፣ ሼር እያደረጋችሁ ይህንን ቱቶሪያል ለሚፈልጉ ልጆች እንዲደርስ በማድረግ የተለመደ ትብብራችሁ እንድታደርጉ እየጠየቅኩ ወደ ዛሬው ሌሰናችን እንሄዳለን ማለት ነው። እዚህ ጋር ራውተሮችን፣ ስዊቾችን፣ ፒሲዎችን እየመረጣችሁ እነዚህ ዲቫይሶች ላይ እያነሳችሁ በዚህ መልኩ የፓኬት ሬሰራችሁ ቦርድ ላይ ታስቀምጣላችሁ። እንደምታስታውሱት በክፍል 4 ቱቶሪያላችን ስለ ኬብል ስናወራ ዩቲፒ ኬብል ላይ ስትሬስር እና ክሮስኦቨር የሚባል እንዳለ እንዲሁም ደግሞ በፋይበር ኬብል ጊዜ ደግሞ ሲንግል ሞድ እና መልቲሞድ የሚባሉ ፋይበሮች እንዳሉ ተመልክተን ነበር። እነዛን ኬብሎች በመጠቀም እርስ በርስ ኮኔክት እንዴት እናደርጋለን የሚለውን ነው የምንመለከተው ማለት ነው። እዚህ ጋር የምናገናኝባቸው ኬብሎች ዝርዝር እዚህ ጋር ነው ያሉት። ስትሬስሩ እዚህ ጋር አለ፣ ክሮስኦቨር እዚህ ጋር አለ፣ ፋይበር ኬብል እዚህ ጋር አለ እና እዚህ ጋር ምንድነው ፓኬት ሬሰራችን ፋይበሩን መልቲ ሞድ ነው ሲንግል ሞድ ነው የሚለውን አይለይም። ስለዚህ እናንተ ምን ታደርጋላችሁ? መቼ ነው መልቲ ሞድ የምንጠቀመው፣ መቼ ነው ሲንግል ሞድ የምንጠቀመው የሚለውን መለየት አለብን ማለት ነው። እዚህ ጋር ነገርኳችሁ ነገር ምንድነው እዚህ ላብ ላይ ስዊቻችን አውቶ ኤምዲኤክስ ሰፖርት የማያደርጉ ኦልድ ቨርዥኖች ናቸው ብለን አስበን የምንሰራው። ምክንያቱም አውቶ ኤምዲኤክስ ምንድነው ብለናል? ስትሬስሩ ወይም ክሮስኦቨር የሚል ኬብል ሳያስጨንቀው በራሱ ስትሬት የሚሆን ክሮስ ያገናኛችሁት ትራንስሚት እና ሪሲቭ የሚያደርገውን ፖርት በመቀየር እንዲሰራ የሚያደርግ ፕሮቶኮል ስለሆነ ያኛውን ሰፖርት የማያደርጉ ስዊቾች ናችሁ ብላችሁ አስባችሁ ነው በስትሬስሩ እና በክሮስኦቨር የምናገናኘው ማለት ነው። ስለዚህ እዚህ ጋር ስዊቻችንን ከፒሲ ጋር ለማገናኘት ስትሬስሩ ነው ክሮስኦቨር የሚለውን መምረጥ ይኖርብናል ማለት ነው። እንደምታስታውሱት ፒሲዎች በአንደኛ እና በሁለተኛ ፖርት ትራንስሚት ሲያደርጉ በ3 እና በ6 ደግሞ ዳታቸውን ሪሲቭ ነው የሚያደርጉት። ስዊች ደግሞ ከዚህ በተቃራኒ ነው። በ1 እና በ2 ሪሲቭ ሲያደርግ በ3 እና በ6 ትራንስሚት ያደርጋል ማለት ነው። ስለዚህ እነዚህ የተለያዩ ዲቫይሶች ናቸው። እነዚህን ዲቫይሶች የምናገናኘው በስትሬስሩ ነው። ስትሬስሩ ኬብላችንን እንመርጥና ፒሲያችንን ከስዊች ጋር እናገናኛለን ማለት ነው። እዚህ ጋር ወስዳችሁ ፒሲው ላይ ክሊክ ስታደርጉ ፖርቱን ያስመርጣቸዋል። ፖርቷን መርጣችሁ ስዊቹ ላይ ሄዳችሁ ደግሞ ክሊክ ስታደርጉ ፖርቱን ያስመርጣቸዋል። በዚህ መልኩ ስዊችን ከፒሲ ጋር እናገናኛለን ማለት ነው። ቀጣይ ደግሞ እዚህ ጋር ፒሲ2ን ከስዊች 4 ጋር እናገናኛለን። ፒሲ3ን ከስዊች 7 ጋር እዚህ ጋር እናገናኛለን በተመሳሳይ መልኩ ማለት ነው። እዚህ ጋር ደግሞ ሰርቨር 1ን ከስዊች 8 ጋር እናገናኛለን ማለት ነው። እዚህ ጋር ደግሞ ስዊችን ከስዊች ነው የምናገናኘው። እነዚህ ስዊች እና ስዊች ተመሳሳይ ዲቫይሶች ናቸው። በተመሳሳይ ዲቫይስ ጊዜ ደግሞ ምን ብለናል? ክሮስኦቨር ኬብል እና የምንጠቀመው ማለት ነው። ስለ ስትሬስሩ እና ክሮስኦቨር ከዚህ በፊት የሰራሁት ቪዲዮ አለ። በደንብ ግልጽ እንዲሆንላችሁ ይሄኛውን ቪዲዮ ብትመለከቱት አሪፍ ነው ማለት ነው። ስለዚህ ክሮስኦቨራችንን ተጠቅመን ስዊች 3ን ከስዊች ጋር እናገናኛለን። ስዊች 1ን ደግሞ ከስዊች 2 ጋር እናገናኛለን። ስዊች 4ን ከስዊች 2 ጋር እናገናኛለን ማለት ነው በዚህ መልኩ። እንዲሁም ስዊች 7ን ከስዊች 5 ጋር እናገናኛለን ማለት ነው። ከዛ ስዊች 5ን ደግሞ ከስዊች 6 ጋር እናገናኛለን። በመጨረሻ ስዊች 8ን ከስዊች 6 ጋር በዚህ መልኩ እናገናኛለን ማለት ነው። ቀጣይ ደግሞ ምንድነው ስዊቻችንን ከራውተር ጋር ነው የምናገናኘው። ራውተር ልክ እንደ ፒሲዎች ናቸው እንደምታስታውሱት። በፖርት 1 እና 2 ትራንስሚት ሲያደርጉ በ3 እና በ6 ደግሞ ሪሲቭ ነው የሚያደርጉት። ስዊች ደግሞ ከዚህ በተቃራኒ ነው ማለት ነው። ስለዚህ ዲፈረንስ ዲቫይሶች ናቸው። ዲፈረንስ ዲቫይስ ደግሞ በስትሬስሩ ነው የሚገናኘው። በስትሬስሩ ኬብል እናገናኛቸዋለን ማለት ነው። ስዊች 1ን ከራውተር 2 ጋር በዚህ መልኩ እናገናኛለን። ስዊች 2ን ከራውተር 2 ጋር በዚህ መልኩ እናገናኛለን። ስዊች 5ን ከአር4 ደግሞ በዚህ መልኩ እናገናኛቸዋለን ማለት ነው። እንዲሁም ደግሞ ስዊች 4ን ራውተር 4 ጋር በዚህ መልኩ እናገናኛለን ማለት ነው።
አሁን ላይ ደግሞ የምናገናኘው ራውተርን ከራውተር ነው። እዚህ ጋር ራውተርን ከራውተር ለማገናኘት የምንጠቀመው ኮፐር ኬብል ከሆነ ተመሳሳይ ዲቫይሶች ስለሆኑ ክሮስ ኦቨር ኬብልን የምንጠቀመው። ነገር ግን እዚህ ጋር ራውተሯን ከራውተር 50 ሜትር ርቀት ያላቸው ኔትወርኮች ናቸው ብለን አስበን ነው እያገናኘን ያለ ነው። ስለዚህ በዚህ ጊዜ የምንጠቀመው ኮፐር ነው ወይስ ፋይበር የሚለውን እንወስናለን። 50 ሜትር በምንድን ነው የምናገናኘው? በኮፐር ኬብል ማገናኘት እንችላለን። ምክንያቱም ኮፐር ኬብል እስከ 100 ሜትር ድረስ ማገናኘት ስለምንችል በኮፐር ኬብል ማገናኘት እንችላለን። ስለዚህ ምን እናደርጋለን? ተመሳሳይ ዲቫይስ ስለሆኑ ክሮስ ኦቨርን እንመርጥና በክሮስ ኦቨር ኬብል እርስ በርስ ኮኔክት እናደርጋቸዋለን ማለት ነው። እዚህ ጋር ደግሞ ራውተር ዋን ከራውተር ስሪ ጋር 2 ኪሎ ሜትር ይርቃል ተብሎ ነው የተቀመጠው። ስለዚህ ተመሳሳይ ዲቫይሶች ቢሆኑ በኮፐር ኬብል ግን እነዚህ ልናገናኛቸው አንችልም። ምክንያቱም ኮፐር ኬብል እስከ 500 ሜትር ነው ብለናል። ፋይበር ኬብል ደግሞ ለመጠቀም ሲንግል ሞድ እና መልቲ ሞድ ፋይበር አለ። ማንኛውን ነው የምንጠቀመው የሚለውን ስንመርጥ መልቲ ሞድ እስከ 550 ሜትር ድረስ ስለሆነ መልቲ ሞድ የሚሰራው፣ ይህኛው ደግሞ በኪሎ ሜትር ደረጃ ስለሆነ የምናገናኘው ሲንግል ሞድ ፋይበር ነው ማለት ነው። ስለዚህ በሲንግል ሞድ ፋይበር እንደምናገናኝ ማሰብ አለብን። እሱን አስበን እዚህ ጋር ፓኬት ሬሰሩ ሲንግል ሞድ ነው መልቲ ሞድ ነው ስለማይል ፋይበሩን ብቻ መርጠን ኮኔክት እናደርገዋለን ማለት ነው። እዚህ ጋር ስንመርጥ የትኛው ፖርት ላይ ነው ኮኔክት የምናደርገው የሚለውን መለየት ያስፈልገናል። እነዚህ ፋስት ኢተርኔት የሚሉት ፖርቶች በኮፐር ኬብል ጊዜ በምናገናኝ ሰዓት የምንመርጣቸው ፖርቶች ናቸው። ከታች ግን ጊጋቢት ኢንተርኔት ተብሎ የተቀመጠው ይሄኛው ፋይበር ኮኔክት ስናደርግ የምንጠቀመው ፖርት ነው ማለት ነው። እነዚህ ፖርቶች ፊዚካሊም እቃውን ስናገናኝ ልክ እንደዚህ ተመሳሳይ ነው ማለት ነው። አራዋና አርቱን በዚህ መልኩ ያገናኘን በኋላ በመጨረሻ አርቱን ከአር3 ጋር እናገናኛለን ማለት ነው። እዚህ ጋር ደግሞ የተቀመጠው ሜትር 250 ሜትር ርቀት አላቸው እነዚህ ዲቫይሶች ነው የሚለው። እነዚህን ዲቫይሶች ለማገናኘት መጀመሪያ ይሄኛው ከ100 ሜትር በላይ ስለሆነ ምርጫችን ወደ ፋይበር እንዳለን ማለት ነው። ከፋይበር ውስጥ ደግሞ ሲንግል ሞድ ነው መልቲ ሞድ የሚለውን ስንመርጥ ከ550 ሜትር በታች ስለሆነ መልቲ ሞድ ፋይበር እንመርጣለን ማለት ነው። ይህን ደግሞ በመልቲ ሞድ ፋይበር ኮኔክት እናደርገዋለን ማለት ነው። ስለዚህ አሁንም ሁሉንም ዲቫይሶቻችንን ኮኔክት አድርገን ጨርሰናል ማለት ነው። የዛሬው ሌሰናችን ይህንን ይመስል ነበር። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ እያመሰገንኩ ላይክ፣ ሼር እያደረጋችሁ ደግሞ ለሌሎች ሰዎች እንድታደርሱልኝ በድጋሚ ጠይቃችኋለሁ። በቀጣይ በሌላ ሌሰን እስከምንገናኝ ሰላም ሁኑ።